ሰላም ሰላም ውድና የተከበራችሁ የማሊ ቤተሰቦች ሰላም ናችሁ? አልሐምዱሊላህ ከእኔ ጋር ሁሉ ሰላም ሁሉ መልካም። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ቤቴ ጎራ ባሉ ነባሪዎቹም ኮሜንት በማስቀመጥ ላይክ በማድረግ ገባ ገባ በሉ እላችኋለሁ። ቪዲዮውን እስከ መጨረሻ በትህትና አዳምጡ። ዛሬ ደስ በሚል ዜና ነው ይዤ የመጣሁት። ደስታዬን ተካፈሉኝ እላችኋለሁ። ሀባይቢ የኔ ቤተሰቦች አህለን ወሰህለን ብያለሁ። እና ደስታዬን ተካፈሉኝ እስከ መጨረሻ አዳምጡ ስላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የማሊ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንደውም ክርስቲያን ወገኖቻችን ሰላም ሰላም ብያለሁ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። ዛሬማ ደስታዬን ላካፈላችሁ ነው ብቅ ያልኩት። ያው በጣም ከምንም በላይ ደስ ብሎኛል ማለት ነው። ያው የስደት ነገርም ቢሆን ብቻ አለ አይደል ለደከመ ሰው ደስ ይለዋል እና ደግሞ ልፋትን ሲያገኝ ደስ ይላል እና እንደዛ ነው እላቸዋለሁ። ውድ ቤተሰቦች ዛሬ ደስ አለኝ። ደግሞ ምንድን ነው መሰላችሁ ልናገር ወይስ ይቅር? እና ደስ አለኝ ነገር አልሐምዱሊላህ አልሐምዱሊላህ። ሙሉ ቤተሰቦቻችን የተጨነቁ ቃል አይደል ያስቡለት የተጨነቁ የሚጨነቁለት የነበረ ሰው ነበርና እሱም ማን መሰላችሁ? ወንድሜ ነበር እና ያው ለሁለተኛ ጊዜ ስደት ያው ግን ቤተሰቦቼ አልፈለጉም ነበር። ያው ታውቃላችሁ በአሁኑ ሰዓት ሁሉም ስደት 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 እያለ ነው። ተው ቢባል እምቢ አለ። እንግዲህ እዚህ ካልሄድኩኝ አለ። እንግዲህ ካልከ ይቀር አላህ ያሳካልህ ተብሎ ነበር። ብቻ አልሐምዱሊላህ ትንሽ እንትን ብልም ብቻ አልሐምዱሊላህ ወላሂ አልሐምዱሊላህ። ስንቶቻቸው ለፍቶ ደክሞ ያው ይሄን ራሱ እያላገኙ ስንቶች አሉና ተሳክቶለታል ማለት እንችላለን። ብቻ አልሐምዱሊላህ ያው ይሳካል ወይንም አይሳካም በሚለው ጥርጣሬ ስላለውኝ እስካሁን ምንም ነገር አላወራውም። ብቻ አልሐምዱሊላህ ዛሬ ተሳክቶለት ወደ ዱባይ ለሁለተኛ ጊዜ ከዚህ በፊት በባህር ወደ ሳውዲ መጥተዋል። ግን ድጋሜ በባለፈው ካስታወሳችሁ 4 ጀልባ ተገለበጠች ምናምን እየተባለ ጊዜ ያኔ ወላሂ እመጣለሁ ብሎ ነበር ማለት ነው። አላጥፊ የላናት ነፍስ አጠፋም እና ያው ያኔ የከዚህ በፊት የወሰደኝን ደላላ አግኝቼዋለሁ እመጣለሁ እወስደዋለሁ ብሎኛል። እየሰራ ትከፍላለህ ምናምን ብሎኛል ምናምን ስለኝ በጣም ደነገጥኩኝ፣ ተናደድኩኝ። በቃ ምን ልበላችሁ ወላሂ ያው ታላቄ ነው ግን ወረድኩበት። እውነቴን ነው የምላችሁ። ግን ያ ነገር በተፈጠረ በእኔ እንጃ በሳምንቱ ነው በ15 ቀኑ ነው ይሁን አላሁ አለም። ብቻ በዛ ሳሙን ነው ይሄ ጀልባ ተገለበጠ። ስንት ሰው ህይወቱ አለፈ ማለት ነው። አላህ ይዘንላቸው፣ አላህ ይርሐማቸው። እና ይሄን ነገር ስንሰማ ደግሞ ሁላችንም ደንግጠን በዛ ሰዓት በሄደ በቃ እሱም ከነኛ አንዱ ይሆን ነበር ምናምን ብለን በህጋዊ መንገድ ያው ከዚህም ከዛም ብለን አልሐምዱሊላህ ፕሮሰሱን ጨርሰንለት ያው ዛሬ ወደ ዱባይ ያው ሄዳ ማለት ነው። አልደረሰም ብቻ አየር ላይ ገብቻለሁ ምናምን ብሎን ብቻ አልሐምዱሊላህ ደስታውን አሰምቶናል። ደርሶ ደግሞ መልካም ስራ ይዞ ስራ እየሰራ ነው። የበለጠ ደስ በላችሁ እንዴለን የምንጊዜም ዱዓዬ ነው፣ የምንጊዜም ምኞቴ ነው። በነገራችን ላይ በጣም የምወደው በጣም የምሳሳለት እንደ አይኔ የማየው ወንድሜ ነው። በጣም ያኔ እሱ ራሱ በቃ አለ አይደል ለኛ የሚጨነቅ በቃ ለራሱ ችግር ሳይሆን በቃ ለሰዎቹ ችግር አንገቱን የሚደፋ ብቻ እኔ እንጃ ምን ልበላችሁ። በጣም ለሰዎቹ መስዋዕት የሚከፍል ለራሱ የማያስብ በቃ ምን ልበላችሁ ብዙ ችግር ብዙ ስቃይ ያሳልፈዋል። አልሐምዱሊላህ ያ ሁሉ አልፎ ደግሞ ዛሬ ደስተኛ ሆኗል። በህይወቱ ደስተኛ የሆነበት ቀን ምን ቀን ነው ብል የዛሬዋ ቀን ናት። እንደኔ ከሆነ ማለት ነው። በእውነት አንድም ቀን ደስተኛ ሆኖ አያውቅም። ለሌሎቹ ይጨነቃል፣ ለሌሎቹ ያስባል፣ ለሌሎቹ ይሮጣል። ግን ለራሱ አንድም ቀን ተደስቶ አርፎ አያውቅም። ብቻ የሆነ አለ አይደል ጠማማ እድል ነው ያለው። ምን ቢያደርግ ምንም አይሳካለትም ማለት ነው። ግን አልሐምዱሊላህ ይሄ ፍራቻ ስላለ ደግሞ ይሄ ራሱ ይሳካለታል ብሎ አላሰበም ነበር። ባላሰበው መንገድ ደግሞ ተሳካለት። አላህ ምን ይሰናዋል? አልሐምዱሊላህ። አሁን የቀረው ግን በሰላም ገብቶ ስራው
ጀምሮ ስራ ጀምሬያለሁ እየሰራው ነው። አብሽሩ እንዲለን ነው የምፈልገው ኢንሻአላህ። እና ውድ ቤተሰቦች ዱአ አድርጉለት ለታላቄ ለወንድም መከታዬ። በቃ የወንድም ነገር ታውቃላችሁ። ወላሂ እኔ እንጃ ብቻ እኔ በዚህ 2 ቀን በጭንቅ ነበርኩኝ። ወላሂ በጣም ጭንቅ ብሎኛ ታውቃላችሁ። እናት ምጥ ላይ ከሆነች እንዴት ነው የምትሆነው ማለት ነው። በቃ ልክ እንደዛ በዚህ 2 ቀን ያለሁበት ነገር ማለት ነው። ቤዛ መጣ ባለኝ ሰዓት ጀምሮ በቃ በጭንቀት ነበርኩኝ። በጣም ያው ተጨናንቄ ነበር። ብቻ አልሐምዱሊላህ ቱማ አልሐምዱሊላህ ለአላህ ምን ይሰነዋል። በአንድ በኩል ደስታ አለ፣ በአንድ በኩል ሀዘን አለ። ብቻ ይሄ ወንድሜን ክፉ አላህ ያሰማኝ። ደስታው ደስታዬ ብርታቴ ነው፣ ሀዘኑ ደግሞ እንደዛውም ድካሜ ነው እና ደስታውን እንጂ ክፉን አያሰማኝ። ወንድሞቻችን አላህ ይጠብቅልን በየቦታው። እኔ ወንድ ልጅ ሲከፋ፣ ወንድ ልጅ ሲጨነቅ፣ ወንድ ልጅ ሲቸገር፣ ወንድ ልጅ ሲያጣ ወላሂ አልወድም። በቃ ለምን እንደሆነ አላውቅም። እኔ በወንድሞቼ መሀል ሆኜ ነው ያደግኩት። ብቻ እኔ እንጃ በቃ ወንድ ልጅ ሲከፋ አልወድም ወላሂ። እና አላህ ይጠብቃቸው። ወንድም አላችሁ ዱአ አድርጉ። ከክፉ ነገር ሁሉ አላህ ይጠብቃቸው። በሰላም ወጥተናል ደግሞ ሁላችንም በሰላም ለሀገራችን ይመልሰን። በቃ ሀገር ሊቀመጥም ብለዋል ሁሉም። ስደት 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 በቃ እኔ እንጃ ብቻ ያስጠላል። ግን ሆኖም ደግሞ ለፍቶ ደክሞ ይሄን ስደቱን ራሱ ፈልጎ ያላገኘው ሰው አለና እሱ ደግሞ አልሐምዱሊላህ አላህ ብሎት አግኝቶታል። ኢንሻአላህ ደግሞ መልካም ሁሉ አላህ ይርዘቀው። ሀላል የሆነውን ርዝቅ ደግሞ አላህ ይወፍቀው እና ዱአ አድርጉለት ለወንድሜ እላችኋለሁ። ሀባይቢ በጣም ነው ደስ ያለኝ ወላይ። በጣም ፈርቼ ነበር። ፍርሃት፣ ድንጋጤ፣ ሀሳብ፣ ጭንቀት በቃ ምኑን ልንገራችሁ ወላሂ። ወይ በቃ በጣም አስቤ ነበር እና ብቻ አልሐምዱሊላህ አላህ ሁሉንም ገር ያደርጋል እና ሁሉንም ገር አድርጎ እንደኛ ሳይሆን እንደሱ አልሐምዱሊላህ ሁሌም እየሱ በላጭ ነውና እና አልሐምዱሊላህ እሱ ባለው ሰዓት ተሳክቶ ይኸው አልሐምዱሊላህ ስራ ይዣለሁ ብሎን ደግሞ እንደዛው በስራው እንዲያስደስተን የምንጊዜ ምኞቴ የምንጊዜም ዱዓዬ ነው እና ክፉ አይንካብኝ ወላሂ። ለሱ የመጣው ለኔ ያድርገው። እኔ ብቻ እኔ እንጃ ምንም ሊሆን አልፈልግም። በቃ ማናቸው ወንድሞች ማናቸው ምንም ሊሆንብኝ አልፈልግም። በተለይ ሰው ሀገር ሆነን ከባድ ነው። ስደት መሰደዳቸውን አልፈልግም። ግን እኔ ከስደት ላይ ቆይቻለሁ። ስለዛ ብቻ ማናቸውን ሊሰደዱብኝ አልፈልግም። ግን እሺ አይሉም። ተው ስለ እሺ አይሉም። ሁላችንም የምናውቀው ነገር ነው። ስለዛ እሺ ብሎ ያኔ በሀገራቸው ሰርቶ ቢለወጡ አሪፍ ነበር። ግን እምቢ አንፈልግም ካልተሰደድን ይላሉ። ግን ከተሰደዱ አይቀር ክፉ አይንካቸው። የተሰደዱበትን አላማ አሳክቶ ለሀገራቸው በሰላም እንዲበቁ አላህ ያደርጋቸው። ሁላችሁንም በየቦታው የተጨነቀችን ልብ ሁሉም አላህ ይፈርጃት እና ዱአ አድርጉ እላችኋለሁ። ሀባይቢ ዛሬ የመጣሁበት ቪዲዮ ይሄን ይመስል ነበር። ስለ ወንድሜ ያለውን ነገር ላሳውቃችሁ ብዬ ነው። ብቻ ደስ ብሎኝ ደስታዬ ነው ላካፍላችሁ። ያው ቤተሰቦች አይደላችሁም ለቤተሰብ የሚካፈል ነገር ላካፍላችሁ ብዬ ብቅ አልኩኝ እላችኋለሁ። ያለ እዝነትና ሰላም ከእናንተ ጋር ይሁን። ትንሽ ረዘም አደረኩት ቪዲዮውን። ስላዳመጣችሁኝ በጣም ነው የማመሰግነው እላችኋለሁ። ሀባይቢ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባሪዎችም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እና ላይክ ሼር ኮሜንት አስቀምጡ እላችኋለሁ። ወንዶቼ ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።